ሰላም ቤተሰቦች፣ ዛሬ ደግሞ አንዳንድ ጥያቄዎችን በጋራ ፕራክቲስ እያደረግን እንሄዳለን። አንደኛ ጥያቄ by applying factor theorem what is the value of a and k so that x minus 2 is a factor of f of x and f of negative 1 is 3 ይላል። እሺ እዚህ ጋር ፋክተር ቴረም ነው የምንጠቀመው። ምንድነው የሚለው ፋክተር ቴረም if x minus c is a factor of f of x x minus c የf of x ፋክተር ከሆነ ስለዚህ f of c 0 ነው ይለናል። ስለዚህ ይሄን ቴረም ተጠቅመን ነው የምንሰራው ማለት ነው። ስለዚህ f of x አችን የተሰጠን f of x አችን x the power of 4 minus 2x cube plus ax square minus x plus k ነው። ስለዚህ እንደ x minus c የተሰጠን ደግሞ x minus 2 ናት ማለት ነው። ስለዚህ x minus 2 የዚህ ፋክተር ናት። የፋክተር ኦፍ f of x ነው። ስለዚህ f of c እኩል ይሆናል 0 ነው ማለት ነው። f of c ይሄ c ናት። ስለዚህ x minus 2 ስለዚህ c ያችን 2 ናት ማለት ነው። እቺን 0 የሚያደርጋት 2 ነው። ስለዚህ f of 2 ይሄን 0 ያደርግልናል። f of 2 እዚህ ውስጥ አስገብተን 0 ይሆናል እንላለን ማለት ነው። so x the power of 4 minus 2x cube plus ax square minus x plus k ላይ f of 2 እናስገባለን ማለት ነው። 2 the power of 4 minus 2 into 2 cube plus a 2 square minus into 2 plus k እኩል ይሆናል 0 እንላለን። እሺ 2 the power of 4 16 a minus a 8 ነው ሲባዛ 2 16 plus 2 square 4 times a 4a minus 2 plus k እኩል ይሆናል 0። እሺ ይሄ በዚህ ይጣፋልናል። ሶ የሚቀረን 4a minus 2 plus k እኩል ይሆናል 0 4a plus k እኩል ይሆናል 2። ይሄን እንደ ኢኩዌሽን 1 እንበለውና ሁለተኛው ላይ ደግሞ ምንድነው የሚለው f of -1 ደግሞ 3 ነው ይለናል። ስለዚህ f of x ቦታ ላይ -1 ማስገባት ነው x ቦታ ላይ ሶ f of -1 እኩል ይሆናል 3 ያለን ነው። ስለዚህ -1 እናስገባ -1 the power of 4 minus of 2 into -1 cube plus a into -1 square minus of -1 plus k እኩል ይሆናል 3። እሺ ይሄ -1 the power of even ያው 1 ነው 1 ማይነስ እቺ ኔጌቲቭ 1 ናት ሲባዛ ኔጌቲቭ 2 ፕላስ 2 ይሆናል። እቺ 1 ናት 1 ታይምስ a ፕላስ a እቺ 1 እኩል ይሆናል 3። ሶ እንደምራቸው 4 ሶሪ እዚህ ጋር k ያለችን ፕላስ k 4 ፕላስ a ፕላስ k እኩል ይሆናል 3። ስለዚህ a ፕላስ k እኩል ይሆናል ወደዚህ ስታልፍ ኔጌቲቭ 1 ይሆናል። ይሄ ሁለተኛው ኢኩዌሽን ነው እንበል። ስለዚህ ኢኩዌሽን 1 እና ኢኩዌሽን 2 ኢኩዌት ማድረግ ነው። 4a ፕላስ k እኩል ይሆናል 2 ሚሊዮንና a ፕላስ k እኩል ይሆናል ኔጌቲቭ 1። እሺ ያው አንዱን እናጥፋ አንዱን ለማግኘት ማለት ነው። ስለዚህ እንቀንስ 4a minus a 3a k minus of k 0 ነው እኩል ይሆናል 2 minus of -1 3 ነው የሚሆነው። እዚህ ኦቨር 3 ስናረግ ያችን
ዋን መጣ ማለት ነው። እሺ ኬን ለማግኘት ደግሞ ያው እዚሁ ጋር መተካት እንችላለን። ኤ ዋን ነው። ዋን ፕላስ ኬ እኩል ይሆናል ኔጌቲቭ ዋን፣ ኬ እኩል ይሆናል ኔጌቲቭ ቱ። ስለዚህ ኤ ዋን ኬ ኔጌቲቭ ቱ ይሆንልናል ማለት ነው መልሳችን። ኤ ዋን ኬ ኔጌቲቭ ቱ ሲ ላይ ያለው ይሆናል ማለት ነው። ሁለተኛ the solution set of log 2x square plus 5x plus 97 base 10 እኩል ይሆናል 2 ይላል እና የዚህ ሶሉሽን ፈልጉ ነው የሚለው። ጊቭናችንን log 2x square plus 5x plus 97 base 10 እኩል ይሆናል 2። እቺን ወደ ኤክስፖኔንሻል መቀየር ነው። ወደ ኤክስፖኔንሻል ማለት እንዲህ ከተሰጠን ሎግ ኤ ቱ ቤዝ ቢ እኩል ይሆናል ሲ ከተሰጠን ይሄ ማለት ይሄ ቢ ዘ ፓወር ኦፍ ሲ እኩል ይሆናል ከኤ ጋር የሚለው ማለት ነው ወደ ኤክስፖኔንሻል ስንቀይር። ስለዚህ ምን ይሆናል? ቢ ዘ ፓወር ኦፍ ሲ እኩል ይሆናል ኤ ወደሚለው ማለት ነው። ሶ እዚህ ጋርም እቺን 10 ስኩዌር እኩል ይሆናል 10 ስኩዌር እኩል ይሆናል እቺኛዋን 2x ስኩዌር ፕላስ 5x ፕላስ 97። እሺ ይሄ 100 ይሆናል እኩል ይሆናል 2x ስኩዌር ፕላስ 5x ፕላስ 97። እሺ ሪአሬንጅ እናድርገው። እሺ 0 እኩል ይሆናል 2x ስኩዌር ፕላስ 5x ፕላስ 97 ማይነስ 100። እሺ ማለት 2x ስኩዌር ፕላስ 5x ማይነስ 3 እኩል ይሆናል 0 ጋር ማለት ነው። ስለዚህ ይሄን ኳድራቲክን ሶልቭ ማድረግ ነው። ያው ፋክተራይዝ እናድርጉ ተባዝቶ ኔጌቲቭ 6 ተደምሮ ስለዚህ 6 እና ኔጌቲቭ 1 ናቸው ማለት ነው። ሶ 2x ስኩዌር ፕላስ 6x ማይነስ 1 ማይነስ 3 እኩል ይሆናል 0። እሺ ኮመን ይቅርታ ኤክስ አለች ኮመን 2x ብናወጣ እዚህ ኤክስ ኢንቱ ፕላስ 3 ይሆናል። እዚህ ማይነስ ብናወጣ ኤክስ ማይነስ 3 እኩል ይሆናል 0። ሶ 2x ማይነስ 1 x ፕላስ 3 እኩል ይሆናል 0። 2x ማይነስ 1 0 ይሆናል ኦር x ፕላስ 3 እኩል ይሆናል 0። እሺ 2x እኩል ይሆናል 1 ኦር x ኔጌቲቭ 3 ነው። እዚህ ለቱ ስናደርግ ኤክሳችን 1 ኦቨር 2 እና ኦር ኤክስ ኔጌቲቭ 3 ይሆናል ማለት ነው። ስለዚህ ወደ ምርጫችን ስንሄድ የሁለተኛ ጥያቄ መልሱ ኤክስ 1 ኦቨር 2 ኤ ላይ ያለው ይሆናል። ስለዚህ ሁለተኛው ኤ ነው። እሺ ወደ ሶስተኛ ጥያቄ እንሂድ። ሶስተኛ ጥያቄ ምንድነው የሚለን? what is the solution set of equation። አሁንም ስለ ሎጋሪዝም ነው የመጣው። ይሄን ያው የፕሮዳክት ሩልን ተጠቅመን ነው የምንሰራው። ምንድነው የሚለው ፕሮዳክት ሩል ስለ ሎጋሪዝም ሎግ ኢት ኤም ቤዝ ቢ ፕላስ ሎግ ኤን ቤዝ ቢ ይሄ ከማን ጋር እኩል ነው ይለናል። ይሄ ሎግ ቤዝ ቢ አንዱ ወስደን ማለት ነው። አንዱ ወስደን ሁለቱም ማብዛት ማለት ነው። ቤዙ ተመሳሳይ እስከሆነ ድረስ የላይኛዎቹን ማብዛት ብቻ ነው በሲደመር ከሰጠን። ስለዚህ ይሄን እንደማለት ነው። ያው በማይነስ ከሆነ ደግሞ ማካፈል እንደማለት ነው። ስለዚህ እቺኛውን እንደዛ አድርገን ነው መሰራት የሰጣችን ሎግ
ኤክስ ፕላስ 2 ቤዝ 2 ሶሪ እዚህ ጋር ፕላስ አለው። እሺ 2 ኤክስ ማይነስ 1 እኩል ይሆናል 2። ስለዚህ እኚህ ሁለቱ ሰጥቶናል። ስለዚህ በፕሮዳክት ሩል በፕላስ ካለ ፕሮዳክት ሩል መቀየር ነው። ስለዚህ ሎግ 2 ቤዙን አንዱን እንወስድና ሁለቱን ማብዛት ነው ማለት ነው። ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 እኩል ይሆናል 2። ስለዚህ ወደ ቅድሙ መጣን ማለት ነው። ወደ ኤክስፖኔንሻል ለመቀየር 2 ዘ ፓወር ኦፍ 2 እንዲህ ማድረግ ነው በቃ። ይሄ ማለት 2 ስኩዌር እኩል ይሆናል ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 እንደማለት ነው። ስለዚህ ይሄ 4 ይሆናል። ይሄን አብዛው ኤክስ ስኩዌር ማይነስ ኤክስ ፕላስ 2x ማይነስ 2። እሺ ኤክስ ስኩዌር እቺ ወደዚህ ስናሳልፍ እሺ 0 እኩል ይሆናል ኤክስ ስኩዌር ማይነስ ኤክስ ፕላስ 2x ማይነስ 2 ማይነስ 4 0 እኩል ይሆናል ኤክስ ስኩዌር ማይነስ ኦፍ ኤ ሲደመር ፕላስ ኤክስ ይሆናል ማይነስ 6። ስለዚህ ኤክስ ስኩዌር ፕላስ ኤክስ ማይነስ 6 እኩል ይሆናል 0። ስለዚህ ተባዝቶ ኔጌቲቭ 6 ተደምሮ 1 የሚሰጠን 3 እና ኔጌቲቭ 2 ኤክስ ስኩዌር ፕላስ 3x ማይነስ 2x እኩል ይሆናል ይቅርታ ፕላስ ማይነስ 6 እኩል ይሆናል 0። ኤክስ ኮመን እናውጣና ኤክስ ፕላስ 3 ኢንቱ ማይነስ ኦፍ 2 ብናወጣ ኤክስ ፕላስ 3 እኩል ይሆናል 0። ኤክስ ማይነስ 2 ኤክስ ፕላስ 3 እኩል ይሆናል 0። ስለዚህ ኤክስ ማይነስ 2 እኩል ይሆናል 0 ኦር ኤክስ ፕላስ 3 እኩል ይሆናል 0። ስለዚህ ከዚህ ኤክሳችን 2 አገኘን ኦር ኤክሳችን ኔጌቲቭ 3። አሁን ያው ኤክስ 2 እና ኤክሳችን ኔጌቲቭ 3 አግኝተናል። ግን ይሄ ዶሜኑ ሪስትሪክት ማድረግ አለብን። የሎጋሪዝም ዶሜን ስናወጣ ከ0 እስከ ኢንፊኒቲ ነው ዶሜናችን ማለት ነው። 0 እና አካትተን እስከ ኢንፊኒቲ ነው። ስለዚህ ያገኘነው 2 እና ኔጌቲቭ 3 እዚህ ላይ ከተን ይሄን ነገር ዶሜን ውስጥ ማካተት አለበት። ለምሳሌ አሁን 2ን ብናስገባ ኤክስ ፕላስ 2 4 ነው። ስለዚህ ዶሜናችን ከ0 እስከ ኢንፊኒቲ ባለው ውስጥ ነው ማለት ነው። እዚህ ጋር ስናስገባም 2 ማይነስ 1 1 ነው። ስለዚህ 2 ያስኬዳል ማለት ነው። ግን ኔጌቲቭ 3ን ስንተካ ግን ኔጌቲቭ 3 ፕላስ 2 ኔጌቲቭ 1 ነው። አያችሁ ዶሜናችን ውስጥ የለም ኔጌቲቭ 1። እዚህ ጋርም ብንተካ ኔጌቲቭ 3 ማይነስ 1 ኔጌቲቭ 4 ነው። ስለዚህ እቺ ኔጌቲቭ 3 ሶሉሽናችን አትሆንም ማለት ነው። እቺ አትሆንም። ሶሉሽናችን የሚሆነው ኤክስ እኩል ይሆናል 2 የሚለው ብቻ ነው። እዚህ ምርጫችን ላይ እንዳለው መልሳችን ዲ ይሆናል ማለት ነው። ስለዚህ የሶስተኛው ጥያቄ መልሱ ዲ ነው። አራተኛ ላይ ኢፍ ኤፍ ኦፍ ኤክስ ብራኬት ውስጥ ፓይ ስኩዌር ፕላስ 1 ዘ ሆል ዘ ፓወር ኦፍ 4 ዘን ዋት ኢዝ ዘ ቫልዩ ኦፍ ኤፍ ዴሪቬቲቭ ኦፍ ኤክስ። እቺን እንዲሁ ሰርተን አንለፍ። ያው በነገራችን ላይ ፓይ ኮንስታንት ነው 3.14 ነው። ስለዚህ የትኛውም ኮንስታንት ደግሞ ዴሪቬቲቭ 0 ነው። ስለዚህ የዚህ ዴሪቬቲቭ አጠቃላይ 0 ነው። ምክንያቱም እቺ በፓይ ምክንያት ፓይ ኮንስታንት ስለሆነች። እሺ ስለዚህ ኤ ነው ማለት ነው አራተኛ። አምስተኛ a red ball and 4 white balls are in a box ይላል። if 2 balls are drawn without replacement what is the probability of getting 2 white balls ይላል። እሺ መጀመሪያ ሌት ብለን ሬድን በአር እንተካው። ሬድ የሚለውን
አር እንበልና ዋይት ቦል የሚለው ደግሞ ደብሊው እንበልና አሁን ሬድ ስንት ነው? ሬድ ይሰጠን አንድ ነው። ሬድ ቦል አንድ ነው። ሬድ ስለሚል አንድ ነው። ዋይት ቦል ደግሞ አራት ነው። ስለዚህ ሬዳችን አንድ ነው። ዋይት ቦላችን ደግሞ አራት ነው። ስለዚህ አጠቃላይ ሳምፕል ስፔሳችን ኤሳችን 5 ነው። እሺ ቅድሚያ እስቲ የሬድ ቦልን እና የዋይት ቦልን ፕሮባቢሊቲ እንፈልግ። ሬዳችን ስንት ነው? አንድ ነው የሚመጣው ከስንት ውስጥ? አጠቃላይ ሳምፕል ስፔሳችን ፕሮባቢሊቲ ኦፍ ሬድ ቦል እኩል ይሆናል 1/5 ነው ማለት ነው። የሁለተኛውን የዋይቱንም እናውጣ። ፕሮባቢሊቲ ኦፍ ዋይት ቦል እኩል ይሆናል አጠቃላይ 4 ነው ያለን ከስንት ውስጥ? ሳምፕል ስፔሳችን ደግሞ 5 ነው። ስለዚህ 4/5 ግን እየተጠየቅን ያለ ነው ዋት ኢዝ ሁለት ቦል ነው ድሮውን የተደረጉት። ስለዚህ ሁለቱ ዋይት የሚሆኑበት ፈልግ ነው የሚለው። ያው እኔ እንዲቀለኝ ትሪ ዲያግራም ልጠቀም። ይህ ማለት እዚህ ጋር ሬድ አለን ዋይት አለን። አሁን ሁለቴ ነው ድሮውን የተደረገው። ይሄ አንደኛው ነው። ሁለተኛው ላይ ደግሞ ይሄ ሬድ እና ዋይት ይዞታል። ይሄ ዋይት እና ሬድ። ስለዚህ ቅድም የሰራ ነው የመጀመሪያው አንድ ድሮውን ሲደረግ የሬድ ፕሮባቢሊቲ ስንት ነበር? 1/5። የዋይት ደግሞ ስንት ነበር? 4/5። ያው የነዚህ ሁለታቸው ፕሮባቢሊቲ ድምራቸው አንድ መሆን አለበት። 1/5 ሲደመር 4/5 1 ነው። ስለዚህ ሬድ ሁለተኛው ሲወጣ አሁን ዊዛውት ሪፕሌስመንት ነው። የመጀመሪያ የወጣውን መልሰን አንተካም ማለት ነው። ስለዚህ ወደ ቦክሱ አንተካም። 1/5 ወጥቷል። ሁለተኛ ላይ ሬድ ሲወጣ ሁለተኛ ላይ አንዴ ወጥቷል። ስለዚህ 0 ነው የሚሆነው። 0 ኦቨር ሳምፕል ስፔሳችን ቅድም 5 ነበር፣ ግን 1/5 አንዴ ሬድ ስላወጣን 4 ይሆናል። ስለዚህ 0/4 0 ነው። የዋይት ላይ ግን ዋይት ላይ የሚወጣው የዋይት እንደተጠበቀ ነው 4 ነው፣ ግን ሳምፕል ስፔሱ ይቀያየራል። ምክንያቱም አንድ ወጥተናል ከአምስቱ። ስለዚህ የዋይት የሚወጣው 4 ነው፣ ግን ሳምፕል ስፔሱ ወደ 4 ሬዲዩስ ያደርጋል። እሺ እዚህ ጋር ደግሞ እንምጣ። እዚህ ጋር ዋይት 4/5 ወጥቷል። ሁለተኛው ዋይት ሲወጣ ግን ይሄኛው ይቀንሳል። አንድ አውጥተናል። ስለዚህ 3 ዋይት ነው የሚቀረን። 3 ኦቨር ሳምፕል ስፔሱም ይቀንሳል አይደል? 4 ነው የሚሆነው። ምክንያቱም አንድ ሲወጣ ከአምስት ውስጥ 4 ይቀራል። የሬድ ደግሞ ስንመጣ ሬዳችን እዚህ ዋይት ስለወጣ ሬዱ ላይ ተጽዕኖ አያሳድርም። ግን ተጽዕኖ የሚያደርገው በምንድን ነው? በሳምፕል ስፔሱ። ዋይት ላይ 4/5 ሲወጣ አንድ ወጥቷል ከአጠቃላይ ከአምስቱ። አሁን ሳምፕል ስፔሱ የዚህም ስንት ነው የሚሆነው? 4። ግን የመውጣት እድሉ 1/4 ነው ማለት ነው። ስለዚህ የተፈለገው ምንድን ነው? ዋይት ሁለቱም ዋይት የሚወጡበት። ስለዚህ ዋይት እቺ ነው የምንፈልገው ማለት ነው። ስለዚህ እቺን ማብዛት ነው። 4/5 ሲባዛ 3/4 ስለዚህ ይሄ 4/4 ይጣፋል፣ 3/5 ይወጣልናል ማለት ነው። ስለዚህ የተጠየቅነው ጌቲንግ 2 ዋይት ቦልስ ለሚል እዚህ በሰራነው ደግሞ 3/5 ነው። ስለዚህ መልሳችን ዲ ይሆናል። እሺ ቀጣይ እንድንቀጥል ያው ቤታችንን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተከታተሉን። ቴንኪው